ሰላም ጤና ይስጥልን እንደምን አላችሁ? ልዑል እግዚአብሔር የተመሰገነ ይሁን። እኔ ደህና ነኝ። ከብዙ ጊዜ በኋላ ተመልሻለሁ። ዛሬ ለሙያ ሀሳብ ብዬ ያመጣሁት በጣም የሚጠቅማችሁን ለመጀመሪያ ዲግሪ ለመማር፣ ማስተርስ ለመማር፣ ፒኤችዲ ለመማር ስኮላርሺፕ እንዴት መፈለግ እንደምትችሉና በትክክለኛ መልኩ እንዴት መከታተል እንደምትችሉ የሚለውን ሀሳብ ነው የምንወያየው። አንድ የስኮላርሺፕ ሊንክ እንከፍታለን። እሱን እንዴት አፕላይ ማድረግ እንደሚገባችሁ እናያለን። እንዲሁም ደግሞ ስኮላርሺፕ ስትከታተሉ ትክክለኛው መከታተያ ቦታ የትኛው ነው የሚለውንም እሱንም ማሳያችኋለሁ ማለት ነው። ወደ ቪዲዮ ከመሄዳችን በፊት ግን ይህን ቪዲዮ ላይክ አድርጉት፣ ቫይራል እንዲወጣ ለሌሎችም ስለሚጠቅም ነው። ለጓደኞቻችሁም ሼር ማድረግ አትርሱ። አሁን ወደ ቪዲዮ እንሄድ። መጀመሪያ በጣም ቆንጆ የሆኑ የቴሌግራም ፔጆች አሉ ፎሎ ማድረግ የሚገባችሁ። አንደኛው ይሄኛው ስኮላርሺፕ ተርም ነው። ስኮላርሺፕ አሁን የማሳያችሁ ለመጀመሪያ ዲግሪ፣ ለማስተርስ እንዲሁም ደግሞ ፒኤችዲ ለመማር ለምትፈልጉ ያወጣው ሊንክ አለ። ይሄን ሊንክ ከፍተን እንወያያለን ማለት ነው። አብዛኛውን የስኮላርሺፕ ፕሮግራሞች የሚወጡት ደግሞ እዚሁ ብራይት ስኮላርሺፕ ነው። እዚህ ብራይት ስኮላርሺፕ ላይም ፎሎ ማድረግ ትችላላችሁ። እነዚህ የተለያዩ በየጊዜው ሊንክ ይለቀቃሉ። እነሱን ፎሎ እያደረጋችሁ እናንተን የሚመለከት ሲኖር አፕላይ ታደርጋላችሁ ማለት ነው። የዛሬው ያገኘሁት እዚሁ ስኮላርሺፕ ተርም የሚለው ጋር ነው። ይሄኛውን ሊንክ ነው። ዩኒቨርሲቲ ኦፍ ሲድኒ ስኮላርሺፕ ኢን አውስትራሊያ ነው የሚለው። ባችለር ማስተርስ ኤንድ ፒኤችዲ ፉሊ ፈንድድ ይላል። የታይፑ ስኮላርሺፕ ከቨሬጁ ፉሊ ፈንድድ ነው። ፉሊ ፈንድድ ካልሆነ መድከም የለባችሁ። ፓርሻል ፈንድድ ቢሆን ራሱ እኛ ሀገር ላይ ያሉ የመክፈል አቅማችን ዝቅተኛ ስለሆነ ይሄን ማድረግ አንችልም። ፉሊ ፈንድድ የሚለው ጋር መሆኑን ማየት አለባችሁ። እንዲሁም ደግሞ ላስት ዴቱን ማየትም አለባችሁ። ምክንያቱም የመጨረሻ ቀኑ ላይ መድረስ ማትችሉ ከሆነ መድከም አያስፈልጋችሁም። ላስት ዴቱ ምንድን ነው የሚለው ሴፕቴምበር 11 2026 ነው የሚለው። ለምሳሌ እዚህ ጋር የተከፈትኩት እስከ መስከረም 1 2019 ድረስ ከወር በላይ ይኖራል። አፕላይ ማድረግ እንችላለን ማለት ነው። እያንዳንዱ ስኮላርሺፕ ስትከታተሉ መጀመሪያ ማየት ያለባችሁ ዲግሪውን ማንን ከበር ያደርጋል የሚለው ማየት አለባችሁ። ባችለር፣ ማስተርስ፣ ፒኤችዲ ይላል። እዚህ ጋር ማስተርስ ኤንድ ፒኤችዲ ነው የሚለው። ዲቴይሉን ስላየሁት የመጀመሪያ ዲግሪም 12ኛ ክፍል ለጨረሳችሁ ጎበዝ ተማሪዎች ለእናንተም የሚሆን እዚሁ ላይ አለላችሁ። እንዲሁም ደግሞ ስኮላርሺፕ ካቨሬጅ ታይፑን፣ ኤሊጂብል ካንትሪስ የትኛው የሚያካትታቸው ሁሉንም ካንትሪ ይላል። እዚህ ውስጥ እኔ መሞከር ይችላለሁ የሚለው ሊንኩን ኮፒ ያደርግና ክሮም ላይ ከፍቼ ለየው። እንደምትመለከቱት እዚህ ጋር ዩኒቨርሲቲ ኦፍ ሲድኒ ስኮላርሺፕ 2026 ኢን አውስትራሊያ ፉሊ ፈንድድ ይላል። ታይፑን በብራኬት አድርጎ ፉሊ ፈንድድ ይላል ማለት ነው። ከዚህ ጋር ስለ ዩኒቨርሲቲው ማብራሪያዎች ታች ላይ ይኖራሉ። አሁን ስኮላርሺፕ አፕላይ ስታደርጉ ቤዚካሊ ለጀማሪዎቹ በተለይ በጣም የሚያስቸግራችሁ ነገር ምንድን ነው? አድቨርቶች ይመጣሉ። እዚህ ጋር እንደምታዩቸው እነዚህ አድቨርቶች ናቸው። ክሊክ ብታደርጓቸው ወደ ሌላ ሊንክ ነው የሚወስዷችሁ። የመጣችሁበትን ሊንክ አይደለም። እነዚህን አድቨርቶችን ማለፍ አለባችሁ። እነዚህ የመጀመሪያ አድቨርቶች ናቸው። እነሱን ፓስ ማድረግ ማለፍ ያስፈልጋል ማለት ነው። ምክንያቱም ብዙ ሰው ነው ይሄን ሊንክ ከፍቶ ያየዋል ተብሎ የሚታሰበው። እነሱ ፕሮሞት ማድረግ ስለሚፈልጉ እዚህ ጋር የፕሮሞሽን ሊንኮችን ማለፍ አለባችሁ። ከዛ ወደታች ቴብል ኦፍ ኮንተንት ይልና ምን ነገሮችን ማየት እንደሚገባን እዚሁ ጋር ከ1.1 እስከ 1.7 አስቀምጦልናል። ይሄን ያየን ነው አፕላይ ማድረግ ያለብን ማለት ነው። ከዛ ስለ ወረድ ብሎ መጀመሪያ ፓርት ላይ ማንኛውም ስኮላርሺፕ ስታዩ ኢንትሮዳክሽን ነው። ስለዛ ዩኒቨርሲቲ ወይም ስኮላርሺፕ ስለሚሰጠው ኦርጋናይዜሽን ኢንትሮዳክሽን ይኖራል። ከዛ ደግሞ ምን ፊልዶች ላይ ነው አፕላይ ማድረግ ያለባችሁ፣ የትኛው ካንትሪ ነው ሆስት እናንተን የሚቀበላችሁ። አውስትራሊያ ነው። ዩኒቨርሲቲ ኦፍ ሲድኒ በአውስትራሊያ ነምበር 1 የተባለው ዩኒቨርሲቲ ነው። ዩኒቨርሲቲ ኦፍ ሲድኒ ላስት ዴቱን ፉል ፈንድድ መሆኑን እዚህ ጋር ይገልጻል ማለት ነው። ከዛ ወደታችሁ ወረድ ስትሉ የመጀመሪያው ፓርት አቬሌብል ኮርስ የትኞቹ ናቸው? ለመጀመሪያ ዲግሪ ለምሳሌ የትኞቹ ኮርሶች አሉ? ሙዚክ አለ፣ አርት አለ፣ ሳይንስ አለ፣
ሳይኮሎጂ አለ፣ ነርሲንግ አለ፣ እዚሁ ጋር ኤሌክትሪካል ኢንጂነሪንግ አለ፣ ባዮሜዲካል ኢንጂነሪንግ አለ፣ ሌሎቹም እዚሁ ጋር እንደምታዩቸው አሉ። እነዚህ በዚህ ፊልድ ውስጥ የሚገቡ የመጀመሪያ ዲግሪ የስኮላርሽፕ የሚያቀርብላችሁ ኮርሶች ናቸው። የመጀመሪያ ዲግሪ የምትፈልጉ ከሆነ ምንድነው ማድረግ ያለባችሁ? እዚሁ ጋር እናንተ ላይ አሉ ወይስ የሉ? ከሌሉ ታልፉትና ሌላ ሊንክ ከፍታችሁ ደግሞ ትሞክራላችሁ ማለት ነው። ከዛ ቀጥሎ ደግሞ ማስተርስ፣ ለማስተርሳችሁ መማር ለምትፈልጉ ደግሞ በቲቺንግ አለ፣ በፕሮጀክት ማኔጅመንት አለ፣ በሄልዝ ኮሚኒኬሽን አለ፣ በፐብሊክ ሄልዝ አለ፣ በማኔጅመንት አለ፣ በቢዝነስ አድሚኒስትሬሽን አለ። እነዚህም በማስተርስ ለመማር ለምትፈልጉ ነው። ልክ እዚሁ ጋር አሁንም እነዚህ ውስጥ መማር የማትፈልጉ ከሆነ ታልፉታላችሁ። መማር የምትፈልጉ ኮርሶች ልክ እዚህ ጋር እንደተደረደሩት ኢንተርናሽናል ላው ይሁን ፐብሊክ ሄልዝ ይሁን ሌሎቹንም እንደዚሁ እያያችሁ እናንተ የሚመለከታችሁ ከሆነ ታዩታላችሁ። ከሌለ ግን ሌላ ሊንክ ከፍታችሁ ሌላ መሞከር ነው ያለባችሁ ማለት ነው አፕላይ ስታደርጉ። ሌላው ለፒኤችዲ ነው፣ ለሶስተኛ ዲግሪ በሜዲሲን አለ፣ ዴንታል ሜዲሲን፣ ቬተርናሪ ሜዲሲን እንዲሁም ደግሞ ፊዚዮቴራፒ በእነዚህ ይሰጣል ማለት ነው። ከነዚህ ውስጥ ፒኤችዲ መማር የምትፈልጉት ከነዚህ ውስጥ ማያሟላ ከሆነ ሌላ ሊንክ ትከፍቱና ታዩታላችሁ ማለት ነው። ዛሬ ግን እናንተ እዚህ ጋር ፊልዳችሁ ባይመለከታችሁ እንዴት አፕላይ ማድረግ እንደምትችሉ ቴክኒኩን ስለማሳያችሁ በደንብ ተከታተሉት። ሌላው ስኮላርሽፕ ከቨሬጅ እና ወርታች ፋይናንሻል ከቨሬጁ ለመጀመሪያ ዲግሪ $6000 ፐር የር ነው የሚለው። ለምሳሌ ይህን ካልኩሌተር ልክፈትና ላሳያችሁ። $6000 ሲካፈል ለ12 እየተማራችሁ ነው የሚከፈላችሁ። ይሄ 500 ይሆናል። 500 ዩሮ ፐር በመንዝ በ170 ብናባዘው እንኳ አትሊስት ተመልከቱ 85000 ብር በወር ውስጥ ይከፈላችኋል። እዛ የምትጠቀሙበት ቢያንስ 1/3 መቆጠብ ብትችሉ እንኳ እዚሁ ተመልሳችሁ የሆነ ነገር ለማድረግ የምትፈልጉ ከሆነ 28000 በወር ውስጥ ማስቀመጥ ትችላላችሁ፣ በኢትዮጵያ ነው ማለት ነው። በወር ውስጥ ይሄን ያህል እየተማራችሁ ሴቭ ማድረግ ከቻላችሁ በጣም አሪፍ ነው። ወይም ደግሞ ሳፕሊመንታሪ ስራ እንሰራለን የምትሉት እናንተ ሄዳችሁ ነው የምታውቁት። ሌላው ደግሞ እዚሁ ላይ ፎል ማስተርስ ኤንድ ፒኤችዲ፣ ማስተርስ እና ፒኤችዲያችሁ ለምሳሌ $27596 ይላል። ይሄ አሁን ለምሳሌ 27596 ሲካፈል ለ12 ፐር መንዝ እናድርገው። እንደምትመለከቱት $2299 ፐር መንዝ ይሆናል። ወደ ሀገራችን ራሱ ብንቀይረው በ170 ብናደርገው ለምሳሌ ተመልከቱት በወር ውስጥ ምን ያህል ክፍያ እንደሚከፈላችሁ ማለት ነው። ሰው ቆንጆ ክፍያ ነው የሚከፍሉት። ሌሎቹንም እንደዚህ ስታዩ ክፍያቸውን ሪሌት እያደረጋችሁ ካልኩሌት ማድረግ ትችላላችሁ። ከዛ ምን ይላል? ፍሪ አኮሞዴሽን የመኖሪያ ዶርሚታሪ ሊሆን ይችላል፣ ሜዲካል ፈንድ ሊሆን ይችላል፣ የፕሌን ቲኬት እዚሁ አለ፣ ማተርናሊቲ ሊቭ፣ ሪሰርች ፈንድ የሚያደርገው ለኮምፐንሴሽን ፈንድ ብሎ ለማስተርስ $420 እንዲሁም ደግሞ ለዶክትሬት $840 ለኮምፐንሴሽን ፈንድ አለው። ወደታች ወረድ ይልና ኤሊጂቢሊቲ ክራይቴሪያ ይላል። ማሟላት የሚገባችሁ ነገሮች እነዚህ ውስጥ እናንተ የሚመለከታችሁ ከሆነ የፊልድ ማሟላት የሚገባችሁ ነገሮችን ማየት አለባችሁ። የምታጠኑት በእንግሊዝኛ ላንጉጅ ነው የሚለው። ጉድ የሆነ አካዳሚክ ሪካርድ፣ ጥሩ የሆነ የትምህርት ሪካርድ ግሬድ ሊሆን ይችላል። ለፒኤችዲ እና ሜይቢ አልፎ አልፎ ለማስተርስ ፐብሊኬሽንም ሊጠይቅ ይችላል ማለት ነው። እነዚህ አይነት ነገሮችን ታያላችሁ። ወደታች ደግሞ ምን ይላል? ሪኳየርድ ዶክመንትስ፣ ምን ነገሮችን ነው አፕላይ ስናደርግ የሚያስፈልጉ የሚላለን። አንደኛ ሲቪ አለ፣ ኦፊሻል ትራንስክሪፕት አለ፣ አክሴፕታንስ ሌተር፣ ሪሰርች ፕሮፖዛል ለመጀመሪያ ዲግሪ ላይሆን ይችላል፣ ለፒኤችዲ ግዴታ ነው። ማስተርስም አልፎ አልፎ የሚኖርበት ኬዝ አለ። እነሱን ያስፈልጉናል ነው የሚለው። እዚህ ወደታች ወረድና ለሶስተኛ ዲግሪ ወይም ለዶክትሬት ዲግሪ
ሪሌቫንት ፐብሊኬሽን ያስፈልጋል ወይም ደግሞ አካዳሚክ ተሲስ ይላል። አፕላይ ስታደርጉ እነዚህን ነገሮች ለፒኤችዲ ከሆነ መዘጋጀት ያስፈልጋቸዋል ማለት ነው። ከዛ ወደታች ወረድ ይልና ዳድላይን ብሎ ሴፕቴምበር 11 2026 ይላል። ጊዜውን ማየት አለባችሁ። እያንዳንዱ ስኮላርሽፕ ስትፈልጉ ጊዜው አልፎበት ከሆነ መድከም የለባችሁ። ሌላ ሊንክ ፈልጋችሁ መክፈትና ማየት አለባችሁ ማለት ነው። እሱም ታልፋላችሁ። ወደታች ይሄድና ሃው ቱ አፕላይ፣ እንዴት ነው አፕላይ ማድረግ የሚገባ። አፕላይ ማድረጊያ ቴክኒኮቹ እዚህ ጋር ሊንኮቹ አሉ። ኦፊሻል ሊንክ ፎር ባችለር ዲግሪ፣ ለመጀመሪያ ዲግሪ ከሆነ ይህን ትከፍቱታላችሁ እዚሁ ላይ። ከዛ ደግሞ ጋይድላይን ፎር ፖስት ግራጁዌት ከሆነ ጋይድላይን አለ። ከዛ አፕላይ ማድረግ አለባችሁ። እነዚህ ሊንኮች ተጠቅማችሁ አፕላይ ታደርጉታላችሁ ማለት ነው። ጠቅለል ላድርገውና የዛሬውን ውይይታችን ስኮላርሽፕ ለመከታተል በጣም ወሳኙ የሆነ የቴሌግራም ግሩፕ ብራይት ስኮላርሽፕ ነው። እዚሁ ስኮላርሽፕ የተለያዩ ስኮላርሽፖች በየጊዜው ይለቀቃሉ። ለእናንተ የሚመለከታችሁን እዚህ ጋር ጊዜ ሳታሳልፉ መጀመሪያ ታያላችሁ። ማስተርስ ነው፣ ፒኤችዲ ነው፣ ፉሊ ፈንድድ ነው፣ ፓርሻል ፈንድድ ነው፣ የትኛው ሀገር ነው የሚሰጠው፣ መጨረሻ ቀኑ የትኛው ነው የሚለውን ካያችሁ በኋላ ልክ አሁን ሊንኩን እንደከፈትኩት ሊንኩን ከፍታችሁ ትከታተላላችሁ። ይሄን ሊንኩን አስቀምጥላችኋለሁ እዚህ ቪዲዮ ስር ላይ። ብራይት ስኮላርሽፕ በጣም ቆንጆ የሆነ ቴሌግራም ግሩፕ ነው። እሱ ላይ ፎሎ አድርጉ። ሌላው ስኮላርሽፕ ተርም ይሄንም አስቀምጥላችኋለሁ እዚሁ ላይ እያያችሁ የምትፈልጓቸው ስራዎችን ስኮላርሽፕ መፈለግ ትችላላችሁ ማለት ነው። ወደ እያንዳንዱ ሊንክ ላይ ስትገቡ ስኮላርሽፕ ብዙ ሰው ስለሚከታተለው ፕሮሞሽን እንትኖች አሉ። ፕሮሞሽኖችን ማለፍ ያስፈልጋል። የምትፈልጓትን ፖይንት ብቻ ነቅሳችሁ መውጣት መቻል አለባችሁ ማለት ነው። እዚህ ጋር ያሉት ናቸው። ቴብል ኦፍ ኮንተንት ብላ ያስቀምጥላችሁ። እነዚህን ካያችሁ በቂ ናቸው። የመጀመሪያው ፓርት የሚሆነው ስለዛ ዩኒቨርሲቲ እንደነገርኳችሁ ማብራሪያ ነው የሚሆነው። ከዛ ዲቴይሉን ያስቀምጥላችኋል። እስከ መቼ አፕላይ ማድረግ እንዳለባችሁ፣ ታይፕ ኦፍ ስኮላርሽፑን መቼ መሆን እንዳለበት እዚሁ ጋር ያሳያችኋል ማለት ነው። ሌላው ምን አይነት ትምህርቶችን ነው የሚሰጡት የሚለው እዚህ ጋር አቬይላብል ኮርሶች አሉ። ለማስተርስ፣ ለመጀመሪያ ዲግሪ፣ ለፒኤችዲ የሚለው። ከዛ ፋይናንሻል ከቨሬጁ ምን ያህል ነው። ፋይናንሻል ከቨሬጁ ከኢትዮጵያ አነስ ያለ ከሆነ መድከም አያስፈልግም። ምክንያቱም ሀገር ውስጥ መማር ትችላላችሁ። ከኢትዮጵያ ውጭ ከሆነ ወይም ደግሞ አውሮፓ ከሆነ እዛው ለመኖር ሄዳችሁ የምትችሉበት እድል ስለሚኖር እንደዚህ አይነት ነገሮችን ኮንሲደር እያደረጋችሁ አፕላይ አድርጉ። ኤሊጂብል ክራይቴሪያ ምን ያስፈልጋል የሚለው እነዚህን ክራይቴሪያ ሳታሟሉ አፕላይ አታድርጉት። ምክንያቱም ታይማችሁን ዌስት ነው የምታደርጉት። እነሱን እንዳዩ ሪጀክት ነው የሚያደርጓችሁ። እነዚህን ክራይቴሪያዎችን ግን ፉልፊል ካረጋችሁ አፕላይ ማድረግ ያስፈልጋል። ዶክመንቶችን ማዘጋጀት፣ ጥሩ ሲቪ ማዘጋጀት፣ እነዚህን ለማስተርስ እና ለፒኤችዲ ከሆነ ደግሞ ሪሰርች ፕሮፖዛሎችን ማዘጋጀት ያስፈልጋል። ከዛ መጨረሻ ላይ አፕላይ ማድረግ ነው የሚያስፈልገው። ሊንኮቹ እስካሁን ምንም ሊንክ አልከፈትኩላችሁም እዚሁ ስኮላርሽፕ ፔጁ ላይ። እነዚህ ሊንኮች ብቻ ሃው ቱ አፕላይ የሚሉትን ከታች ያሉትን ጋይድላይኖች ለመጀመሪያ ዲግሪ እና ለማስተርስ እና ፒኤችዲ ብሎ አስቀምጦላችኋል። እሱ ጋር ያሉትን ከፍታችሁ አፕላይ ማድረግ ትችላላችሁ ማለት ነው። እስካሁን ድረስ ግራ ገብቷችሁ ያስቸገራችሁ ጥያቄ ስለ ስኮላርሽፕ ካለ ጻፉልኝ፣ አንድ ባንድ እመልሳለሁ፣ አግዛችኋለሁ። ይሄ ቪዲዮ በጣም ቤዚክ የሆነ ቪዲዮ ነው። ለሌሎች ጓደኞቻችሁ ሼር አድርጉላቸው። በሌላ እንደዚህ አይነት ጠቃሚ የሆኑ ኮንሴፕቹዋል ቪዲዮዎች እንገናኛለን። ከዚህ በኋላ አብዛኛው ስራም ቀለል ያለልኝ ስለሆነ ተመልሻለሁ። ለዛሬ ሙያ ሀሳብ እያመጣሁት ይህን ይመስላል። መልካም ቀን።